አያሳስበኝም እውነቴን ነው የምላችሁና ምክንያቱም ዘላለማዊ የሆነውን ፍቅር ዘላለማዊ የሆነውን ህይወት አግኝቻለሁ ህይወት ማለት ከኖሩ ካልቀረ ከክርስቶስ ጋር መኖር ነው የትም ይሁን ግን በህይወታችን ደግሞ ክርስቶስን እንያዘው ከሱ ጋር እንኖር ከሱ ጋር ካለን ይሄ በምድራዊ ህይወት የሚጎልብን የሚሞላብን ነገር ጉዳያችን አይደለም ምክንያቱም ሁሉ ነገር ሐላፊ ስለሆነ የማያልፈውን ህይወት የሰጠን አምላክ ግን ከሱ ጋር ከሆነ ዘላለማዊ ነንኛ ስለዚህ በጥምቀቴ ደግሞ እኔ ብቻ አይደለም የተደሰትኩኝ በጣም ብዙ አሁን በመድር ላይ ሰው ተደሰተ አልተደሰተ እኔ ጉዳይ አይደለም ምክንያቱም የኔ ደስታ የነበረው ላይ በመላእክት ከተማ ነውና እንዴት አድርጌ እንደምነግራችሁ አላቅም ግን እግዚአብሔር እኔ ቸርነቱን አብዝቶልኛል በህይወቴ በቃ ሰው ሆንኩኝ ሙሉ ሆንኩኝ ጎደለብኝ ምለው ነገር ዛሬ የለም እና ደስ የሚል ህይወት ነው ያለኝ እና ያ ደግሞ እንዲሆን ያደረገልኝ ለስም አጠራሩ ክብር ምስጋና ይግባውና ኢየሱስ ክርስቶስ ነው እያልኩኝ ዛሬ እንደዚህ እንድመሰክር ተጠመቅኩኝ ደስ አለኝ እልል በሉልኝ እግዚአብሔርን አመስግኑልኝ ስል ሙሉ ሰው ሆኜ ነው እና ይሄንን ይመስላል እግዚአብሔርን ዛሬም ነገም ሁሌም አመስግኑልኝ እሱ ሁሌ የሚመሰገን አምላክ ስለሆነ እላችኋለሁ ስላዳመጣችሁኝ አመሰግናለሁ በቀጣይ ቪዲዮ ደግሞ እስክንገናኝ ድረስ ሰላም ሁኑልኝ በያላችሁበት እላለሁ አመሰግናለሁ